ሰላም ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች እንደምን አላችሁ? እርሶ ቢሆኑ ምን ያደርጋሉ በሚለው ፕሮግራማችን ዛሬ አዲስ እንግዳ ይዤላችሁ መጥቻለሁኝ። እርሶ ቢሆኑ ምን ይላሉ በሚል ፕሮግራም ፈቃደኛ ስለሆኑ ቃለ መጠይቅ ለመስጠት ፈቃደኛ ስለሆኑልኝ እጅግ በጣም እግዚአብሔር ያክብርልኝ። ስሞትም አለበል ፋሲል ይባላል። እሺ አቶ ፋሲል ጋዳማ ነዋሪ ነኝ። እሺ አመሰግናለሁ አቶ ፋሲል። እንግዲህ የመኪና አደጋ እጅግ በጣም ወጣቶችን አይመርጥም፣ አዛውንትን አይመርጥም። ብዙ ሰዎችን ጧሪ ቀባሪ እያሳጣ ነው። እኛን ደግሞ ወጣቶችን እንደምታየው እኔም ወጣት ነኝ። በመኪና አደጋ ነው ለዚህ የበቃሁትና ምን ቢደረግ የመኪና አደጋ ይቀንሳል ብለህ ታስባለህ? ይበልጥ ማህበረሰቡን የንቃት ህሊናው ሰፋ እንዲል ተከታታይ የሆነ የመንገድ አጠቃቀም አሽከርካሪዎች ደግሞ ቅድሚያ ለእግረኛ በመስጠት መንዳት እንዳለባቸው የሚያስተምሩ ትምህርቶች በብዛት ቢሰጡ፣ በአንድ ወቅት ላይ ብቻ እየተከሰተ የሚመጣ ነገር ከሆነ ሰው ባለው እንትን ላይ ግንዛቤው አነስተኛ ስለሚሆን ክትትል ያለው ቢሆን ይመረጣል ብዬ አስባለሁ። እሺ በጣም አመሰግናለሁ። እንደው ከአሽከርካሪ ተቋማት ማለት መንጃ ፈቃድ ከሚሰጡ ተቋማትስ ምን? እሱ ደግሞ ምን መሆን አለበት? ትክክለኛ ትምህርት ነው። ለመንጃ ፈቃድ ትምህርት ተማሪዎች ሲመጡ ትምህርቱን ግንዛቤ እንዲኖራቸው እንጂ ገንዘብ መሰብሰቢያ መሆን የለበትም። ሲያስተምሩ እውቀትን በተደገፈ ነገር መንጃ ፈቃድ ለማውጣት የሚመጡ ተማሪዎች አውቀውበት እንዲገቡ ማድረግ። ሁለተኛ የእድሜ ገደቡን ማየት። ፋቢል እድሜ 18 ቢል እንኳን ከ18 በላይ ለመጡ ልጆች ነው መስጠት ያለበት እንጂ 18 ዓመት ስለተፈቀደ ብቻ እየገቡ መንጃ ፈቃድን በአንዴ እንደበፊቱ በፕሮሰስ አይደለም። በአንዴ አምስተኛ ማውጣት የሚቻልበት ጊዜ ላይ ነው አሁን። ያንን ይይዛሉ። ያለ ኤክስፒሪየንስ አደጋ የማድረስ እድላቸው ሰፊ ነው የሚሆነው። ስለዚህ ምንድነው መደረግ ያለበት? በደረጃ መንጃ ፈቃድ ሲሰጥ ደረጃ በደረጃ ባለበት የትምህርት እንትን ቢሆን ካልኩለም ቢሆን የተሻለ ይሆናል ብዬ አስባለሁ። እሺ በጣም አመሰግናለሁ። እንግዲህ እኔ የገፈቱም ቀማሽ ስለሆንኩኝ ምናልባትም አንድ አሽከርካሪ ሁለቴ ሶስቴ አራት ጊዜ ጉዳት ካደረሰ በኋላ እንደው በቃ ለዚህ ዘርፍ አልተመረጠም ብዬ ነው የማስበውና እርሶ ምን ይላሉ? እንደው እውነት ነው። እንደውም ስሰማ የነበረው አምስቴ አራቴ ካደረሱ በኋላ ነው መንጃ ፈቃድ የሚነጠቁት የሚባል ነገር አለ። ግን ያ አይደለም መሆን ያለበት። ድግግሞሽ ካለ ያ ተማሪ ያ መንጃ ፈቃድ ብቻ የወሰደው ሳይሆን ትምህርት ቤቱ ራሱ ሊታይበት ይገባል። መንጃ ፈቃድ የሚሰጠው አካል ቁጥጥር ሊደረግበት ይገባል ብዬ ነው የማስበው እንጂ ድግግሞሽ አደጋ ካደረሰ ይሄ ሰውዬ የመንዳት ብቃት የለውም ማለት እኮ ነው። ስለዚህ አብዛኛው አደጋ የሚከሰቱት በእንደዚህ አይነት ምክንያቶች ስለሆነ ይሄን ነገር ቢከታተሉ ፍቃድ ሰጪዎቹ አካሎች ናቸው መከታተል ያለባቸው ብዬ የማስበው ይሄ ነው። እንግዲህ እሺ በጣም አመሰግናለሁ አቶ ፋሲል፣ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። አሜን ነው። እሺ